ጃን ይባላል። ስም ማን ነው? ሞን ይባላል። ሞን ማለት ምንድነው? ሞን ማለት የተመረጠ ማለት ነው። የተመረጠ ማለት ነው ሞን ማለት? አዎ። እኔ ደግሞ ጃን ይባላል። ጃለኔ ይሉኛል ሰፈር ላይ። አይ እኔ ጃኒ ነው የምልሽ። እኔ እንዲሁም እስከዛሬ የዋህነትሽን ወደው ነበር። ዛሬ ግን ገብተሽ ከመሬት ተነስተሽ አክተር ልሆናል። ምን አልገባ ሞን ሪል ስም ነው። ከስም እንጀምር እኮ ብዬ ነው መተዋወቅ። ሞን is my real name የኔ real name ሞን። ኦልራይት ለምን ተናደድሽ ላልከው ልመልስልህ። ኦልራይት አይባልም። ኤል ትዋጣለች። እንደ አማርኛ አክሰንት የገጠር አክሰንት እና የአዲስ አበባ አክሰንት አንድ ነው? እሱማ አንድ አይደለም። አሁን እየነገርኳቸው ነበር። ኦልራይት ሶ የእንግሊዞች አክሰንት እና የኢትዮጵያ አክሰንት ይለያያል ማለት ዝም ብለሽ አዳምጪ። እሺ ለምንድን ነው ሴቶችን ዲስሪስፔክት የምታደርጋቸው? ምን ስሬት? የሴቶችን ስልክና ኢንስታግራም መቀበል ዲስሪስፔክት ማድረግ ነው? አይ እሱ ፓርት አይደለም ያየሁት። 2,000 ብር ትቀጣቸዋለህ። ከዛ 2,000 ብር እነሱ ካልተቀጡ አሳደህ ምናምን ነው እንትን የምትላቸው ታስፈራራቸዋለህ ነገር ላይ አንተ እንደምትቀጡ ለምንድን ነው ማትቀጣለህ? ወቅታትን ፓኒሽመንትን መውሰድ ያለብህ ኦር ደግሞ ጃንዬ ሙሉ በሙሉ በእንግሊዘኛ እናውራ ወይ ደግሞ ሙሉ በሙሉ በአማርኛ እናውራ? ቋንቋዬ ኢትዮጵያዊ ሀበሻ ነው። ስሚኝማ ፓኒሽመንት ማለት ይቀላል፣ ቅጣት ማለት ይቀላል። ሁለቱም ያስኬዳል። ፓኒሽመንት እኮ ለሌላ ነገር ነው። የቲክቶክ ቅጣት ፓኒሽመንት አይባልም። ምንድን ነው የሚባለው የቲክቶክ ቅጣት? እሱን ጎግል አድርጊ። 2 ስልክ አይደል ያለሽ? ባንዱ ጎግል አድርጊ። ምንድን ብላኪ አሁን እሷ ማን እንደዛ ሳረጋ አይተሽ ነው እንደዚህ ያለ አይቼ ይልቅ እየተዋወቅን ለምንድን ነው አሁን እዚህ ጋር መልክማ እየሰራ ሳይሆን ኖርማል ፊት እየፈጠርሽ ነውና ጃን አንቺ ነሽ እኮ ቀድመሽ ፎሎ ያረግሽኝ። ከዛን አይቼ ፎሎ ባክ አረኩ እንጂ አንቺ ነሽ ቀድመሽ ያና በጣም አውት ስለምድረብቱ ዲስሪስፔክት ሲያረጋ አይቼ ነው ደብሮኝ ነው። በቃ ዲስሪስፔክት ማድረግ ሲፈልግ የተወገዘ ነው ቲክቶክ ላይ እና እኔ ያለውላቸው ለቸከሶቹ ደግሞ ማን ጋን ሰዳሪ ይባላሉ። ካላወቅሽ ያረዳል። እውነት ነው እየነገርኳቸው ነው። እኔ ደግሞ ዱቄት ላረግ እችላለሁ አትጠርባቸው ነው እንጂ ሌላ ነገር አይደለም። ማለት ዱቄት ላረግ እችላለሁ እያንከበላለኩ ምናምን ድርቅ ላረግ እችላለሁ እና አትጠርታው ኖርማል ፒስ ብንሆን ይሻላል። በተለይ እኔ እያስቀጣሁኝ እንደዚህ አይነት ሙድ ካራመድክ በጣም ነው የሚነብረኝ። ኪዳነ ቃሎን ከዛ በተረፈ ትመጪኛለሽ። አያገባኝም። ስለሌላው ትርፍ ነገር እንዳንነጋገር ልውጣ። ስሚ ቆይቻለሁ። አይ ኮት ከውጦ ሌላ ነገር ሊፈጠር ነው። ብላክ ያናላል ነው በቃ ሲረጋጋ እንገናኛለን። ድንግልናሽን የወሰደው ሰው ግን ድንግል መሆንሽን ያውቃል? አልወሰደውማ። በዛ ላይ ደግሞ እኮ ሲቆይ ይመለሳል። አታውቅም? በኮካ ስትታጠቡት? አይ ወይባ ስገባው። ወይባ እኮ ያጸዳል እንጂ አያጠብም። እውነት ያጠባል። ባይሆን እዛ ለቡ ወይባ ጢስ የሆነ ሰው እያለ እንዲተዋወቅለት የሚፈልግ ላገናኝሽ፣ ታስተዋውቂለታለሽ። አይደብረኝም። የምር አስበኳል። ጠቦልኝ ከፍሎኝ ደስ ይላል እኮ። አላማሽ ማጥበቡ ላይ ነው ክፍያው ላይ በራስሽ ብር አገቢም? አይ አይደለም፣ ስራ እየሰራክም ከዛ ደግሞ ተጠቅመህም ደስ ይላል እኮ። ደንበኛ አለሽ ማለት ነው? አይ ብዙ ጊዜ አልሄድም፣ ግን ሰርቪስ ያለብኝ ቀን ነው ግዴታ ነው እኮ። እኔ ደንበኛ ያልኩሽ እኮ መጥበቡን የሚፈልግ ከስተመር አለሽ ማለት ነው። እሱን እኮ ነው የምልህ። ሰርቪስ አስደርገዋለሁ በሆነ ጊዜ አንዴ። እንዴት ነው ስራ? አሪፍ ነው እግዚአብሔር ይመስገን። ጥሩ ይገኝበታል። በልተን እናድራለን ሌላው ቢቀር። እግዚአብሔር ነው የምላችሁ። ቲክቶክ ለመስራት ጥርት ያለ ካሜራና አንድ ቪዲዮ ቫይራል እስኪወጣ መጠበቅ ነው።
የምሬን ነው ብላችሁ ሁላችሁም ቲክቶከር መሆን ትችላላችሁ። እና በቃ ለፍቶ ይህን አካውንት ለፍቼበታል ነው አለፋበትም። አውርተህ ሊሆን ይችላል፣ አውርተህበት ሊሆን ይችላል። ይህን አካውንት ለፍቼበት አለፋሽበትም። ቂጥሽና አወዛውዘሽበት ሊሆን ይችላል። ፌመስ ሆንሽ ምንም አለ፣ ግን የተነሳችሁበትን ቦታ አትርሱ። እኔ አሁን ጋይስ እዚህ ጋር ኖ ሀሜት አይደለም፣ ይሄ ትክክለኛ ነገር ነውና እኔ እዚህ ጋር እንደነገርኳችሁ አሁን እሷ ሚስጥራን አላውቃትም፣ ግን ከሚስጥራ በፊት የማስገባው አይታችሁ ከሆነ በጣም ትንንሽ ፎሎወር ያላቸው ሰዎች ጋር ማውራት የምፈልገው እንጂ ሳይልኩልኝ ቀርቶ አይደለም። 1 ሚሊዮን 500,000 700,000 ይልኩልኛል እና እነሱ እንደሚያደርጉት ብቻ ከነሱ ጋር እየገባው በየቀኑ አንዳንድ ሰው እያሳየዋችሁ እዚህ ጋር ታፕታፕ አድርጉ ምናምን ብዬ ደግሞ መልሼ እየተሳደብኩኝ ምናምን ጊፍት ማግኘት እችላለሁ። ግን ሁላችሁ መነሳት ትችላላችሁ። ከመሬት ተነስታችሁ መስራት ትችላላችሁ። ቲክቶክ መስራትም አይባልም፣ ሰው ነው ገንዘቡን የሚሰጣችሁ። እዚህ ጋር ቁጭ ብላችሁ ፊታችሁን ታሳያላችሁ፣ ሰው ነው የሚሰጣችሁ። ስለዚህ 1 ሚሊዮን ፎሎወር ኖራት 1,000 ፎሎወር ኖራችሁ ሁለታችሁ የሚያያችሁ ጊፍተር ሲያዝንላችሁ ይሰጣችኋል። ባይዘው ስለምናሳዝን ነው የሚሰጠው። ወር ደግሞ ደስ ስላለ አትነካኪ፣ እሱን እንደዛ አታርጊ። ይሄ ደደብ ነክ ምን ደደብ አይደለም እንዴ? ልክ አረ ጋይስ ሳምን ይበቃችሁና የኔ ቆንጆ የኔ እናት ጋይስ አንዴ ታፕታፕ አርጉ፣ ታፕታፕ አርጉ። እግዚአብሔርን ዛሬ ተጮተችብኝ። እየሰማሽ ነው? ታንያ አባቴ ክበርልኝ፣ መድኃኒዓለም ያክብር። ወይኔ ዛሬ ካስከ በስመ አብ። ሻወር ቀጥታ ሻወር፣ ምንም ንግግር የለም። ሻወር ማንም ሰው የለውም፣ ማንም የለውም። አትለምኝ፣ ማንም የለውም። የቀጠሮ ጌም ላይ ነው የምታየው እንደዚህ አይነት ውጤት። ሳም ቴንክ ዩ ጋይስ። ኤምቪፒ ሳም ሻወር፣ ሁለተኛ ሻወር፣ ሁለተኛ ቅጣት፣ ሁለተኛ በሳፋ ውሃ ሙይና ቁጭ በይበት። ሳፋ የለም እዚህ ሀገር ሳፋ አለ? ሳም ገንዳው ላይ ውሃ ሞልተሽ ቁጭ በይበት ከፈለግሽ ሻወር የምትወስዱ። ገንዳ አይደለም፣ ኧረ በእናትህ የቁም ነው። የቁም እንዴ ጀርመን አይደል የምትኙ? ገንዳ ፈልጊ። ሻወር አንደኛ፣ ሁለት ውሃ አትክተት። ሻወር አንደኛ፣ ሁለተኛ ከኔ እኮ ይኸውልህ እግርሽን ሽንት ቤት ውስጥ ከተችና ታጠቢ። ሁለተኛ ይሄ እኔ እንደምቀጣ አይነት ቅጣቶች አንቺ 30,000 አምጥተሽ አላሸነፍሽኝም እስካሁን። ለዛ ቢሆንም በስነ ስርዓት ነው እየቀጣው ያለሁት። ትክክለኛ ቅጣት ነው። ሶስተኛ ውሃ ውጥ፣ አንደኛ ሻወር አልከኝ እኮ ውሃን ታወው። ሶስተኛ ፖፖ ወይ ሃይላንድ አለሽ? ሃይላንድ አለ። ሃይላንድ ላይ ሸንተሽ ታሳይናለሽ። እንጂ እንደዚህ አይነት ቆሻሻ ቅጣት አትቅጣኝ። ስነ ስርዓት ያለው ቅጣት ቅጣኝ። እረፍ ሂዲ። እየሰማሽኝ ነው? መሬቴን ስነ ስርዓት ያለው ቅጣት ቅጣኝ። ውሃ መሬት ላይ ውሃ ከፍኪቲና ተንደባለይ ሲረስ ማየት እንፈልጋለን። ኦኬ እሺ 30 ጊዜ ነው ወደዚህ የምትንደባለይ። እንከባለላለሁ። ኢትስ ፋይን ችግር ውሃ አርጊበት። አይ ዊል እሺ ጋይስ ስታፕ ዘ ስክሪን። ችግር የለም። ውሃ አርጊበት በደንብ እኮ እኔ እኮ እግዚአብሔር በፋሳ እንትን ሻማ አብርታ በፈሷ እንድታጠፋ ነበር የፈለኩት። ከሴት አርቲስት አንደኛ የምጠላው እንዳልካቸው ዘነበን ነው። ሁለተኛ ተሸላለ አንዴ ናቲ እናጨበጭባለ እናቴ ነ አርቲስት አይደለም። አይመቸኝም። ፌስቡክ ላይ አድርጎኛል። አይመቸኝም። እንዳልካቸው ዘነበ ከሴቶች አርቲስት የምር ቴንኪው ናቲ። ያረ ድጋሚ ያጨበጭባለ። ቁርጥ ትጋብዘኛለህ? ለምን ብር ይዘሽ ነይ፣ እኔ እጋብዝሻለሁ። ችግር የለም። ስንት ዓመትሽ ነው? ስንት መስላለህ? ገነት 26 አንድ ቀንስ 25 ለሆነ የጾም ሲፈታ ሐሙስ 25 ይይዛል። ልደትሽ የሚያከብርልሽ ሰው አግኝተሻል ወይስ እንደከብረለ? ኧረ ማንም አያከብርልኝም። በቃ እናከብርልሻለን። በዚህ እድሜ ደግሞ ልደት እኔና ልደት ሆነን እናከብርልሻለን። እኔና ማ ይኸው ከላይ ያለች ማርያምን የምር እውነት እግዚአብሔርን በል ሙን ምንድነው መብላት የምትፈልጊው? ምንድነው መብላት የምትፈልጊው?
ሙን ምንድነው መብላት የምትፈልጊው? ኮኔክሽንክ ምንድነው መብላት የምትፈልጊው? ኧረ እኔ ምንም አልፈልግም ሙንዬ። እኔ እንደውም እዚህ ላይቭ ላይ ነበር። ምን እፈልጋለሁ? ጾም መፍቻ ያው ቁርጥ ነው። ቁርጥ እንቁረጥ ወጃለሽ? ቁርጥ ትጋብዘኛለህ? ሙን ብር ይዘሽ ነይ፣ እኔ እጋብዝሻለሁ። ችግር የለም። ምን አርገሽ ታውቂያለሽ? መኪና ውስጥ የምር ደስ ይላል። ነፃነት ምናምን ይሰጥሻል። ደስ ይላል። ያ ሀበሻ አረገው ቢቀርስ ቆይ መኪና ካለሽ እንትን ቤት አለሽ፣ ቤትሽ እስክትደርሺ ብትጠብቂስ? ምኑ ነው የሚያስደስተው መኪና ውስጥ ማድረግ? ነው ፎር ኤክስፒሪየንስ ነው እንጂ እኮ ቤት ውስጥ ብታረግ ግን ላይክ እንደ ኤክስፒሪየንስ ግን ጥሩ ነው። ሞክረው አልኩ። ሰው መጣ አልመጣ ብለሽ አትጨነቂም? ትጨነቃለህ። እሱ ጭንቀት ነው የሚያስደስትሽ? እስኪ ሞክረው፣ አጨቅጭቀኝ። እኔ እናንተ ሞክረህ እዛው ንገረኝ። ምን አንቺ ስታረጊው ደስተኛ ነበርሽ ወይ? ጫካም ላይ መኪና ውስጥ ግን አሪፍ ነው። ወል ለናትሽ የሚለው እግዚአብሔር ሆይ እንደው እኔ ልጅህን ትወደኛለህ፣ እኔም እወድሃለሁ ጌታ ሆይ። ድንገት ግን ስህተት ሰርቼ በመጨረሻ ዘመን ንስሐ ባልገባ ከእንደዚህ አይነት ሰው ጋር እኩል ሲኦል ገባለሁ። ምን ዓለሜን አየሁ እኔ ምን አየሁ? አሁን ከሄለን እኩል ጋር ሲኦል ገባለሁ እኔ ምን አጠፋ? መኪና ውስጥ ማድረግ ነው ሲኦል የሚያስገባ? አዎ አዎ በስመ አብ። እኔ ደግሞ አንድ ነገር ልንገርህ። አንድ ጓደኛ ነበረኝ ኤርፖርት የሚሰራ ካፕቴን ማለት ነው። እሱ ገርልፍሬንዱ ነጭ ነች፣ ኢትዮጵያ ውስጥ ነው። አንድ ቀን ወደ ደብረ ዘይት እኛ በሌላ መኪና እነሱ በራሳቸው መኪና ነው የሚሄዱት ማለት ነው። መኪናው መሀል መንገድ ላይ ቆሞ ትተናቸው ሄድን። እኛ እነሱ እያረጉ ነው እና ደስ ይላችኋል ምናምን ትስቃላችሁ፣ አትመክሩም፣ አትገስጹም። እኛ አላወቅንም ሄድን። ከዛ ስንደውላቸው ቆያችሁ እኮ ምናምን ብለን ስንደውላቸው በሌላ ቀን ነው የሚነግረን ማለት ነው። በቃ እሱ አሁን ልጁ ሀበሻ መጥበስ አይችልም፣ ሀበሻ ሴት መጥበስ አይችልም ጭራሽ። መኪና ውስጥ ግን አሪፍ ነው። እንደናንተ አይነታቸው አስቸግሮ ነው መኪና ውስጥ እየተዋሰባችሁ። እስኪ ደረትን ወይ አሳየኝ ምኑ ላይ እንደምተኛ ምናምን እማጅል አድርገውና ለማታዩ ኖ እንደ አዶናይ ልትመቺ ነው? እንዳትመቱ ብሏል አዶናይ። ኧረ ምቱ ብሏል። ምቱ ነው ያለው። ኖ እንዳትመቱ ነው ያለው። ምቱ አለ ባለፈው። ብዙዎቹ ቂጧ ትልቅ ነው ነው የሚሉት። ባለትዳር ከሆንሽም አንቺ እንደዚህ ቂጥሽን ምናምን የሚያሳይ ቪዲዮ የምትለቂ ከሆነ ተገቢ ነው ብዬ አላስብም። 5 6 7 8 9 10 አንድ እውነት አልንገርሽ፣ አንድ ምነግርሽ ነገር ቢኖር ማለት ነው ሮብሲ፣ እኔን ማውራትም እኔን ብሎክ ማድረግም እኔ ጋር መጫወትም አለመጫወትም ትቻለሽ፣ የሰው ምርጫ ነው። አንድ ምነግርሽ ነገር ግን እዚህ ቲክቶክ ላይ ያለ አጠቃላይ ሰው 2 ሰው ወይ 5 ሰው እያየሽ ማንም አያስገባሽም ነበር። እኔ ስለሆንኩኝ ያጫወትኩሽ። ይሄን ደግሞ በግልጽ ነግሬሻለሁ። እኔ ምንም ችግር ስለሌለብኝ ነው። ከጀማሪም ጋር ተጫወትኩ፣ ከሌላም ጋር ተጫወትኩ። ምንም እዚህ መታው የሚያሽቃብጠው ምን ሚለው አንቺ ስትጮቺ ሪካርድ አይቶ
እኔ ሳስገባሽ መጀመሪያ ቂጥ ይኑርሽ አይኑርሽ አላቅም። ሰውነትሽ ይመር አይመር አላቅም። ምን አይነት ባህሪ ይኑርሽ አይኑርሽ አላቅም። ማንንም ሰው ከዜሮ መነሳት ይችላል ብዬ ስለማስብ ነው ማስገባሽ። እዚያው የምታየው ናሆምንም ይው እስጢፋኖስንም ይው ማን ጃኒን የሁሉንም ቅድስትን ማንም የፈለገ ሁሉንም መጥራት ትችላለሽ። ማንም ሰው በዜሮ ያጫውትሽ። የትኛውንም ዜሮ ሰው ሲያስገቡም አይቻላቅም። ለአራት እንደዚህ አሁን ናሆምን ለማግኘት እንደተቸገርኩት ለአራት እንዲሰርክል ይዘው ራሳቸው የሰውን ጊፍት ቦጥቦጦ ይበላሉ እንጂ ሌላ አዲስ ሰው መጥቶ ሲቀናቀን ማንም ደስ አይልም። እንትና ይሻል ነበር፣ ጆን ዳንኤል ይሻል ነበር። ከጀማሪ ጋር የሚጮተው ለጀማሪም ጊፍት የሚሰጠው እሱ ነው። ሌላ እዚህ መሃል ማንንም አታገኝም። ማንንም ከኔ ይልቅ ሌላ የሚያስብልሽ ሰው ያለ መስሎ ከተሰማሽ ሄደሽ ከቅድስት ጋር ማውራት ትችያለሽ። ሰማሽኛ? መጀመሪያ ነው ያልኩሽ ያን ቀሚስ አድርገሽ ገና እንደገባሽ ሳልቀጣሽ ጡት ማሳዣሽ ይታያል። ታይ ነጭ ነው ወይ ኢፌክቱ ነው ይታያል ስልሽ ራሴ ፈልጌ ነው ክሬም ከለር ነው ያረኩት አላልሽም? ስትቀጭስ አንቺ ቅድም ጀርባሽን ይዘሽ አልዞርሽም? እዚህ ህዝብ መሀል ነው የምጠይቅሽ። ማርያ አብረሽን ትሆኛለሽ? የምሬን ነው። ቁም ነገር መልሽልኝ። ከኔ ጋር መሆን ትፈልጋለሽ? አትፈልግም? ከእሷ ጋር መሆን ታምራላችሁ። ማማር ምናምን አይደለም፣ ስለአንቺ ፍላጎት ነው። ከኔ ጋር መሆን ትፈልጋለሽ? አትፈልግም? እና ድሮ የምናስባቸው ነገሮች ምናምን አብሮ እንዲቀጥሉ ፈልጋለሁ። እና አይ ቲንክ አንቺ አሁን የሆነ ከባድ ታይም ላይ ነሽ እና ምናምን በዚህ ታይም ደግሞ አብረሽ ያ ግን ሪሌሽን ውስጥ ከገባ እንጣላለን ነው ችግሩ። አሪፍ እኮ ነው ስትጣይ ስትጠጋገኝ ስትጣይ። እኔ የሆነ ድክመት ሊኖርብኝ ይችላል፣ የሆነ ማዝንበት ነገር ሊሆን ይችላል ምናምን እሱን አንቺ መተሽ ሰፖርት ታደርጊኛለሽ። አንቺ መታስነሳት በዛ ላይ ጃንዋሪ ልትመጪ አይደል? በአካል እንታያለን ምናምን ፊክስ የምናደርጋቸው ነገሮች ተውኩት። እሱን ማሞን ቢከዛ አሁን ያለው ነገር አለ አይደል? እሱን ማድረግ ስላለብኝ ተውኩት። የምታውቀው ነገር አለ እስቲ የሆነ እኔም ፕላን ያደረኩት ነገር አለ ምናምን በድልድይ በዋሻ ምናምን ብቻ በወንዝ ምናምን። አንቺ አሁን ትፈልጊያለሽ አትፈልጊም ነው? ሌላ ከቀመስኩ በኋላ ነው ወደ እኔ መቅመስ አለ መቅመሴ እንደምን አወቅሽ? ኧረ እባክህ ይቀመሳል እንዴ ዝም ብሎ? ያ ሁሉ ታዲያ ያ ሁሉ እንትን በባዶ ነው ሞንዬ። እኔ ጋር ሴቶች ይገባሉ፣ በቃ ችግር የለውም እኮ ከሴቶች ጋር እናወራለን። አያችሁታ ቾምሶ አሁን ወደ እኔ ሊመጣ ማለት ነው። እዛው ለምን ላይ ቾምስ ነው የምታወሪው? ካንቺ ጋር ሆኜ አሁን አንቺን ቾምሽሻለሁ? አልቾመስኩማ። ስለዚህ ከሌላ ሰው ጋርም እንዲህ ነው ማሰብ ያለብሽ እኮ። የግድ መቻመስ ላይ መግባት የለብሽም እኮ። እኔ አልተቻመስኩም ከሌላ ሰው ጋር እና ምንክ ነበረች እሷ? ስለ አንቺ እኮ ነው አውሪ የተባለችው። አሁን አንቺ ከኔ ጋር መሆን ትፈልጋለሽ? እኔ ነገርኩሽ፣ አልተቻመስኩም ከሷ ጋር። ምንም ነገር አልተፈጠረም፣ እንደዚህ የሚያደርስ ነገር አልተፈጠረም ከሷ ጋር። ናፍቀሽኛል፣ ናፈቅሽኝ። ታው ግን ታው። አይ የምሬን በእውነት አልናፈቅሽም? እንዴት ነሽ ግን በእናትሽ? ደህና ነኝ። How was your day? It was good, it was fine. ተኝቼ ነበር ተነሳው። አሁን ደግሞ ያንቺን ፊት ሳይ ደስ አለኝ። አምሮብሻል። Thank you. ገና መግባቴ ነው። ጥርስሽን ግን አስነቀልሽው እንዴ? ካዩት ቆዩ። ታስፈልጊኛለሽ እባክሽ ደግሞ ልብዳለ የማር እንጀራ የመሰለ ፊት ይዘህ ደግሞ አንተ እካካ ምን አባ ነው የምትለው? አንተ ሩብ ራስታ ስምህን በትክክል መጻፍ ማትችል ጋይስ። አሁን ኤቭሪያን ግቡና ጋይስ፣ ኤቭሪያን የሶስቱንም አካውንት የሶስቱንም የፈጠነ በሄትፉል ስፒች ሪፖርት የፈጠነ በምን እንደሚኖሩ እናያለን። ይሄ አንተ ቡግርህን እስቲ እቺ ልጅቷ የሚያክል ቡግር እኮ ነው ያለብህ።
እሷም ያክል ቡግር እኮ ነው ያለብህ። ኖ ኖ ኖ ኖ በሄትፉል ጋይስ በሄትፉል አንቺ ደግሞ ማለት ነው የባሪያ ጀላ ነው የምትመስዩ። የምሬ ነው የምልሽ አንቺ። ይሄኛው ደግሞ ማለት ነው ይሄ ራስታው ደግሞ ማለት ነው አጣብቀህ ነው የሚመስለው ጸጉርህን። አንተ ለስድብ በቃ በሴት ቂጥ ፈምሰህ አንተ የሴት ቂጥ አንቀጥቅጠ ፈምሰህ ለዚህ በቃ እስቲ ፊትህን እስቲ አሸዋ ግርፍ ፊት ይዘህ አንተ ይርዳው ጤናው እኮ ፊትህን ቢዳብስ ማለት ነው 3 ግጥም ያወጣል ካንተ ፊት ላይ። ይርዳው ጤናው እንዲህ ፊትህን ቢዳብስ ሻክሮ 3 ግጥም 3 የዘፈን ግጥም ያወጣል። እድሜ ዘመንሽን ፖል ላይ ስትሽከረከረ አንተ እድሜ ዘመንን አንተ ደግሞ ታፈነድድ ነበር። እድሜ ዘመንን ታፈነድድ ነበር። እድሜ ዘመንን አንቺ ዲቦራ ማን ጀመረው? እሷን ነገር እድሜ ዘመን እስኪ ወንድ ኮንፍ ለዳርቻ መልስለት። ትናንትና አስቀምጦ የልጅቷን ነገር አፈን አልከፈትክም። አምቡላውን በባዶ አምቡላውን ወንድ መልስለት። ከሰው ሁሉ ጋር ተባልተሽ ትችላለሽ። አንተ ከሰው ሁሉ ጋር ተባልተሽ ሴቱን ሁሉ ሰበጫ እንደሌላ ስታስጠላ ዘገፈኛ ደንቆሮ ከሁሉም ሰው ጋር እንደተባላ ደንቆሮ አንተ ነህ እኮ ከሁሉም ሰው ጋር የተባላ ሰው። ደውሉልኝ አትል ደውልልኝ ቴክስታነሽ አልደውልልም አላነሳለሁ አለው እኔ ንቅሻለሁ። አንቺ እኮ ነሽ አሁን ከከፈተ ከፍታለሁ። ዝም ካለ እኔ እኮ ነኝ የምንቅሽ እኮ እኔ ነኝ። አንተ ነው ደውል የምትለው ቴክስት ላሳይ አሳይ ቴክስታችን ነው ጅላም አንተ ነህ ስታስጠላ ግማሩ እንደ ሌላ ሰው እንትን አንተ አራስ ሞን በእግዚአብሔር ሞን በቃ አንቺማ ይደረግ ምን አገባኝ? ካከበረኝ አከብረዋለሁ። ራሱ በቅጥ ማሳደስ ማለት ነው። ተናቀኝ እንቋለሁ። ለሌላ አንተም ስታስጠላ ግምብራ ለቃቃሚ ቦርኮ መጀመሪያ ጨገርሽን መደ አንተ ናላጨው ስትፈልግ አፉ ለምን ለጨው እኔ ለምን ላጨዋለሁ? ወንዳራስ ከሴጋ ቁጭ ብለን ባታም ከሳ ማጋሰ ስለማኝ ልክስክስ አልቀጣም። ለምን እቀጣለሁ? አትቀጣ ምን አገባኝ? ህፃንሽ አንቺ ገና አላደግሽ ደንቆሮ ህፃን እንዳንቺ መሀይም የለም። አሜሪካ ቁጭ መንገድ መሻገር ማትቺ መሀይም ደንቆሮ ከፍነን እንድሽ ነው እንጂ መንገድ መሻገር ማትቺ መሀይም እንዳንተ ለአምስት አንድ መንገድ መሻገር ማትቺ ከሀገር ውጭ ስለሆንኩ ሀገር ውስጥ ላለው ዳልቻ ለተደበ ትናንትና መልስለት ለዳልቻ አርፈሽማ አንቺ ሪፖርት አወይነሻል። ሪፖርት ተደርጎ አካውንትሽ ከተዘጋ ማለት ፖል ዳንስ ነው የሚጀምረው። አንተ ለሪፖርት ምታራ ካንተ በላይ ወዳጅ አለኝ። ፖል ዳንስ ነው የሚጀምረው። ወንድ ለዳልቻ መልስ አንተ ወንድ ቆርጧል። ለዳልቻ መልስ ወንድ ለዳልቻ መልስ ወንድ ሀገር አይደል ያለው ግጠም ከወንድ ወንድ ነኝ ወንድ ነህ ወንድ ኮንክ ደግሞ እስኪ ለዳልቻ መልስለት ታረጋለህ። ላንቺም ለሱ መልስለት ስደቦስ ሰው ላይ ተሻሻለ ስደቦ ወንድ ነህ አይወድሽም። እኛማ ሴቶች ነን ከሀገር ውጭ ነን። ለኛ ነው የምትመጣው። አይወድሽም። ቅዘና አልወድበት ቦርኮ ቅዘና በጣም ድሬዳዋ ማንም ሲደክልሽ ኖረሽ ድሬዳዋ ጨዋ ናቸው። ድሬዳዋን ደካይ ቆሻሻ እያልካት ስታስጠላ ቆሻሻ አይደል? ዲቦ ላኪልኝ ምን አይነት ጭገራ ነው? ምን አይነት ግም ነው? ምን አይነት ቆሻሻ ስታስጠላ ዲቦራ እሷ ናት የጀመረችው። ማንም አልጀመረም። ተቀጣ ስትባል በስነሳ ብትቀጥልኛል እሷ ናት የጀመረችው። ያከበሩኛል ታውርድ ነው ቫይረስ ማንም እየተፋ እየደከላት እዚህ ታወራለች እንዴ? እዛ አዲስ አበባ ውስጥ እንዳለ ሴቱን በኤድስ የበከልከው እኮ አንተ ነህ። እንዳንተ አይነት ቆሻሻ ይርዳ። ለምንድን ነው ቁምጣ አድርገሽ ላይፍ የምትገቢው? because ቤቴ ነው ያለሁት ለዛ ነው። ድንገት ካሜራው ድንገት ወድቆ ሌላ ነገር ብናይስ? እንዴ ለምን ታያለህ? ቁምጣ ደግሞ ውጭ ኖርማሊ ይደረጋል እንዴ? አንተ ሾርት አታደርግም ውጭ ስትወጣ?
ሾርት አረጋለሁ የወንድ ልጅ ችግር የለውም፣ ግን የአበሻ ሴቶች ሾርት ብዙ ጊዜ ያረጉም ብዬ ነው። ያደርጋሉ። አይ ደመሰለሽ የፋትማን ቡችላን ታውቂያለሽ? የፋትማን ውሻ ፋትማን ደስ የአብዛኛው የኢትዮጵያ ሴቶች ሙሙ እሱ ነው ስለውና ቁምጣ ካረጉ በጎን ሊወጣ ይችላል እንዲህ ብሎ እና አይደፍሩም። አውቀሽዋል? ግን ቡችላውን ይሄ ምንድን ነበር የሚባለው? ስሙ ምንድን ነው የሚባለው? ጎስት የውሻው ዝርያ ብሪዱ ምንድን ነበር የሚባለው? ይሄ አፉ ቆይ ላሳይሽ። ውሻውን ጎግል ላይ አውቃለሁ። ወፍራም አይደል? ኧረ ወፍራም አይደል፣ አፉ ዝርክርክ ያለውና የአብዛኞቻችን የሴቶቻችን እሙሙ እሱ ነው የሚመስለውና ቁምጣ አያረጉም፣ በጎን ይወጣል። ሰርች እያረግሽ ነው አይደለም? ኧረ ተው ግን በጾም እንዲህ አይነት ወሬ አታውራተው። አይ ጾም ምናምን ሳይሆን የምሬ ነው። የአብዛኞቹ የአበሻ ሴቶችም ሙሙ ይሄንን ነው የሚመስለው እና ቁምጣ ሲያረጉ በጎን ይወጣል። ምንም ችግር የለውም እኮ ውሻ አይነት እኮ ነው እያሳየሁሽ ያለሁት። ምን አሳፈር? አይተሽዋል? ውሻውን ሀሳብን ያሳፈረኝ እንጂ ውሻው አይደለም እንዴ? ግን ዋሻው ልክ አይደለም። አንቺ አሁን ጂም እንትን ሳውና ባዝ ምናምን ከሰው ጋር ገብተሽ አታውቂም? ከጓደኞችሽ ጋር? ኧረ እስኪ የኔ ይሄን አይመስል የምትል ሴት ካለች አሁን አንቺ የምትልኪልኝ 2000 ብር ላኪላለ። እሷ ግን ለአንቺ ማስረጃ ታሳይሽ፣ ለእኔ አይደለም ለአንቺ። ወይ ጉድ! አይ የሆነ የመጣብሽ ነገር የለም ፊትሽ ላይ? እሺ ያገር ብሩን ስትልኪልኝ ሊንኩን ልክልሻለሁ እኔ ቴሌግራም። በጣም ነው የሚያስፈራው፣ ጥቁር ነው። ለዚህ ነው እንደ አንዳንድ የሚቆምብን አልኩኝ። እኔማ ኧረ በስመ አብ እኔ ብዙ ጊዜ በላስገባላለሁ እናቴ እንዳታበላሽ። አይ ብሩን ላኪ። ምን እሺ፣ ሁለት ትላንት ተለጥልጫለሁ ብለሻላ? አዎ እሺ። ትላንት ረጅም ሰዓት 3 ሰዓት ሙሉ ነው የተላጣለጥኩት ብለሻል? አዎ። የወደድሽውን ፖዚሽን ታሳይናለሽ። ትላንት ረጅም ሰዓት ያረግሽው ኖ እኔ እንደዚህ አይነት ነገር ኖ ወይ ሁለተኛ ሶስተኛ ቅጣት። ሶስተኛ ተንበርከካሽ ለምኝ። ኦኬ ምን ልበል? መንበርከክ ይሻለኛል። ተንበርከኪና ሞንዬ የኔ ፍቅር እላይ ላይ ውጣብኝ ደክለኝ። ምንድን ነው የምለምነው? አብረኸኝ እንድተኛ ፈልጋለሁ። ሞዬ አብረኸኝ እንድትተኛ ፈልጋለሁ። ሃኒዬ የኔ ቆንጆ ሞዬ አብረኸኝ እንድትተኛ ፈልጋለሁ። ለዛ ባለው አለማመን ለምኝኛ፣ ካልሆነ እንዴት ተኛለሁ? እንዴት ነው የሚለመነው? ሞንዬ ባቅፍህ ደስ ይለኛል ምናምን ያሽ አሰማምረሽ። ሞዬ ባቅፍህ ደስ ይለኛል፣ አብሬ ብተኛ ደስ ይለኛል። በጣም ነው የምወድህ። ብታስጮኸኝ ደስ ይለኛል። ብታስጮኸኝ ደስ ይለኛል። ቀጥ ያለ የፍቅር ቋንቋ ተጠቀሚ። እኔ ፍቅር ምናምን አላቅማ። እኔ ተጠቅሜበት አላቅም። ይሄ የፍቅር ቋንቋዎች አሁን አጠገብሽ ቢሆን ምንድን ነው የምትይኝ? እቅፍ አድርጌ እንደዚህ አሸት አደርጋለሁ። ጀርባህን፣ ፀጉርህን ይነሳስ። ከዛም በኋላ ሂጅ ላይ ነው ቁጭ ምልበት። ከዛስ ኧረ ተው ግን ሪከርድ አለ። ተው ብላኛለች መግዲ ግደይ። ቶሎ ለምኝና ተነሽ ቶሎ። የመጨረሻ የኔ ፍቅር ባገኘህ እቅፍ አድርጌ እሽት እያደረኩኝ ሂጅ ላይ ቁጭል ነበር። እንግዲህ ጀርመን አሁን ከ4 ወር ከ3 ወር በኋላ እመጣለሁ። ይሄ እኮ የጌም ቅጣት እኮ ነው። እኔ ምን አልኩት ታዲያ? አይ ጀርመን እመጣለሁ ስትለኝ ነው። እርግጠኛ ነኝ ጀርመን ብመጣ አታስቀምጪኝ። እኔ የሚዲያ ሰው ነኝ። አይ ዶንት ኬር ማንም ምን የሚፖስት አይ ዶንት ኬር። የምታረጉትን ነው ማወራው እኮ እያንዳንድሽ ቤትሽ ውስጥ የምታረጊውን ነው ማወራው። እኔ
እኔ ስላወራሁት ነው እንዴ? ዘንባያቸው ቤታቸው እየጠቡማ ቁጭ ብሎ ጥብት አድርገው መጥተው እዚህ ራሳቸው እንደ ጻድቅ እኮ ከኔ ይባስ እኮ እናንተ ናችሁ የምታረጉት። እኔ በምላሴ ነው ማረገው። ይሄ ነው ልዩነቱ። እሺ ልነሳውን ተነሽ በቃ የኔ እናት አፈር ልብላልሽ የኔ ቆንጆ። ዛሬ ደግሞ አምሮብሻል፣ ግን ከንፈሩ ወጣ። ከንፈሩ ሰው የሚያይ ሰው ደደብ ሰው ነው። ለምን እንደሆነ ታውቃለህ? እናቴንና እህቴን እንደተሳደብክ ነው የምቆጥረው። ሴት ልጅ ስትሳደብ ማስተማር የምትፈልግ ከሆነ ግን ሴት ልጅ የሰራችው ልጅ ቁጭ አድርገን ልትናገራት ነው የሚገባው እንጂ ሁላችንም ሰብስበን ልትናገር አይገባም። ይሄ በጣም የደደብ ሰው ስራ ነው። አንተ ደግሞ ፌመስ መሆን የምትፈልግ ከሆነ ደግሞ ሴት ልጆች እየሰደብክ አይደለም ፌመስ የምትሆነው። ገባ? ሌላ በጣም ብዙ ኮንቴንት አለ። ጭንቅላት ካለ የተማርክ ሰው ከሆንክ ብዙ ኮንቴንት ግን ከዚህ በኋላ ተሳስተህ አካውንቴን አይደለም ከፍተህ እንደዚህ ማሳየት ስሜን ስጠራ ብሰማ ባይ ላይቭ ላይ ነው እየተናገርኩ ያለው። እግዚአብሔርን እኔ እናቷ አልወለደችኝ። የትም ብትገባ አታመልጠኝ። ነግሬሃለሁ። ሞን ስማኝ ጋር ቀድሜ እኔ ብሎ ሲጀምር እንደዚህ የሚያርግ ወንድ ሴት ልጅ ያከዳችሁ ወንድ ነው። እሺ ራስን እንደ ወንድ ቆፍጠን በል። ካልሆነ ደግሞ ቀሚስ ለብሰ ቡና ጠጣ። እሺ ተሰብስበ አብረው 3000 ሰው 4000 ሰው ከሚያይሰው ቡና መጠጣት ትችላለህ። ወንድነት ትግል ነው። ወንድነት ሰላም ነው። ከተወለድሽ እስከምትሞችበት ቀን ድረስ መታገል አለብሽ። ወንድ ሆንሽ ማንም ላይ ሐሳብሽን አትይ። የገዛ እናትና አባትሽ ላይ ራሱ ሐሳብሽን አትይ። ወንድ መሆን ትግል። ብዙ ሴቶች የሚመስላችሁ ወንድ ልጅ ብዙ ጊዜ ጊፍት የሚሰጣችሁ ወንድም ስለሆነ ሰርቶ የሚያገኘው ባለ ሀብትም ወንድ ስለሆነ ወንድ መሆን ሀብታም ለመሆን በጣም ቀላል ይመስላችኋልና ወንድ መሆን እኮ ነው ሀብታም ነው መሆን ማለት ትላላችሁ። እርግጠኛ ነኝ ወንድ ብትሆኑ የኔ ቢጤ ነው የምትሆኑት። ለምን ታውቂያለሽ? ወንድ ልጅ ጥንካሬ ይፈልጋል። እንደ ወንድ ለመቆም ራሱ ስራ ለመቀጠር ብትሄጂ ተሰልፈሽ ግብድ ያቂጥ ያላት ሴት ናት የምትቀጠረው። ፊልም ለመስራት ብትሄጂ የሆነ ቆንጆ ሴት ናት የምትገባው። ኢቨን ለማስተናገድሽ ስራ አጣው ብለሽ ለማስተናገድ ስትሄጂ ሴት ናት የምትቀጠረው። ይህንን ሁሉ እድል አታስቡትም። እና ወንድ መሆን በቀላሉ ገንዘብ የሚመጣ ነው ይመስላል። በጣም ያናደኝ ነገር ማለት ነው። ወንድ መሆን ልፋት ነው። ከእናትሽ ጭምር አፕሪሺየት ሳትደረጊ የምታድጊበት እናትሽ ራሱ ወንድ ሁሉ ጠንከር በል ምናምን ብላ ነው እንጂ የኔ ልጅ አለቀስክ ተጎዳክ ምናምን የለም። ሰራ አድርገህ ለውጥ እንጂ ቤተሰብ ነው የምትባለው። አሁን የባህል አልባሳት ነው የምትሸጨው። የባህል አልባስ ግዝኝ ማለት ይበቃል ሴት ስለሆንሽ። ወንድ ብትሆኚ እንደዛ አይሸጥም። ተከራክረሽ ላንቺ አሁን የባህል አልባስ ስጭኝ እንዲህ ምናምን ስትይ 4000 ብር ብታያቸው 4000 ነው የሚሰጡሽ። ዝም ብሎ ሰው አይጨቃጨቅሽም። ሴት ወንድ ስትሆኚ ግን ተጨቃጭቀው 200ም 300 አስቀንሰው ነው። ወንድ መሆን እንደምታስቡት ቀላል አይደለም፣ ትግል አለው። ሴት ስለሆናችሁ ጾታዊ ጥቃት ሊደርስባችሁ ይችላል። በጉልበት ልታንሱ ትችላላችሁ። መንገድ ላይ ልትለከፉ ትችላላችሁ። ወንድ መሆን ግን እድሜ ልካችሁን መታገል ማለት ነው። ለዛ ነው አንተ ወንድ አይደለህ እንዴ ቆፍጠን በል የሚባለው። ቀንቶ እኮ ነው ቺት አረግሽብኝ ብሎ እኮ ነው። አርግሻል? አዎ ተክሪ ነው። ካረክሽማ ይበልሽ እውነቱ ነው። እና ቺት አርግበት እኮ ደርሶብኝ እኮ ነው። እንዴት ቺት ደርሶበት ነው? አዎ አይ ቺት ካረክሽበትማ እውነት ነው። እሱ ልጆቹን ይዞ እናቱ ቤት ሄዶ ነበረ ዊከንድ ማለት ነው።
ከዛ እኔ ደግሞ አንዱን ወጠምሻ ይዤ ቤት መጣው ማለት ነው። ከዛም በኋላ ተገናኙ ሁለቱ በር ላይ። ባለጌ ነሻ። ብልግና ነው። ሰክሬ እኮ ነው መጠጣ የፈለገ ሰከሪ ባልሽ ላይ እንዴት ትማግጫለሽ? ይደብረኝ ነበራ እንደዚህ። እርግጥ ሐቀኛ መሆንሽን አደንቅልሻለሁ። እውነት እኮ ነው ማራ እና ልዋሽ እንዴ? ጎበዝ ነሽ፣ በጣም አደንቅሻለሁ ሐቀኛ መሆንሽን። ግን ባልሽ እያለ ከሌላ ሰው ጋር መተኛት ማለት በጣም የወረደ ቢሄቪየር ነው። ቢደብርሽ ራሱ እኛ 4 ዓመት ሴክስ አድርገን አናውቅም። መቤቴ 4 ዓመት ሴክስ አድርገናል። ፓራላይዝድ ነው። ናይን አንድ ላይ ነው የምንኖረው፣ ግን እኔ ልጆቼ ጋር ነበር ማድረው። ሁሌ ልጆ ከወለድኩኝ በኋላ አስጠላኝ። እንዴ ፍቅር ወጥቶ ላያቅ እንዴ። እና እሱ ሲያምሩ ምንድነው የምታረጉት? እኔ ምንም አድርጌ አላውቅም። ገብርኤል ይድፋ ምንም አድርጌ አላውቅም። እስቲ ታፕታፕ አድርጉ እናንተ። እሱስ ሲያምረው ሌላ ቦታ ይሄዳል፣ አይነግረኝም የት እንደሚሄድ። እሱም ይማግጣል ማለት ነው። ይማግጣል፣ ግን እኔ አይቼው አላውቅም ሲማግጥ። እኩል እኮ ነን እኮ። የእኔን ያናደደው ልጆቻችሁ የህዝብ ልጆች ናቸው። እንዴት አንቺም እሱ የምትማግጡ ከሆነ አንደኛ ነገር በትዳር የምትማግጠው እኮ በትዳር ደስተኛ ሳትሆን ስትቀር ነው እኮ። ማቲን የቲንግ አማረኝ አልመሸም። 3 ሰዓት እኮ ነው 4 ሰዓት እኮ። ለዛ እኮ ነው አሁን ዴሊቨሪ አይሰሩም ምን አይሰሩም። ጾም ላድር ነው በቃ። ኢንዶሚ የለም። ኢንዶሚ አለ ግን መቀቀል ነበር። ሰልችቶ ነው አሰልቶ ወይስ መስዋዕት? ልቀቅል እንደ ኢንዶሚ ታቃጥኛለሽ። ያወራን ትሰራለህ። በእንትን ለምን አትሞክርም? በሽንኩርት በቲማቲ ምናምን ነገር አድርገህ ቱና ምናምን አድርገህበት በጣም ይጣፍጥ። ሞክረው። ቱና ፍርፍር ልስራ እንደ እንጀራ ፍርፍር። ኦኬ እንደውም ወደ እንጀራ እንዴት ጀምር? እንዴት ሰው ጃምፕ ያደርጋል? እንዴት መስራት ካልቀረ እንጀራ ልስራ እንጂ። እሺ ቱና ወይ ቱና ጥብስ ስራ። ቱና ጥብስ ነገር ሲሸተኛል ነገር ትዝ በጣም መጥፎ ኤክስፒሪየንስ ነበረ ማለት ነው። በጣም መታወቂያን ሳልይዝ ወጥቼ አውቃለሁ። ለኮንዶም ነው የዘፈነው እራሱ ተናግሯል። ላለመክሰር ላለመደናገር እንዲያው ለምን እንደተዘፈነ ታውቂያለሽ? ረዱ ምንድነው እዚህ ጋር ለአሺሽ እያሉኝ ነው። ሰው ሁሉ አሺሻን ሆኖ ስለቀረ እንጂ አሁን ምርጥ ስራው ለኮንዶም ነው የዘፈነው እራሱ ተናግሯል። ምንም ምን አይባልም። ትክክል። በጣም ጎበዝ። የራሱን አስተዋጽኦ ምንም ረዱ ባይዘዌ ባለፈው አውርተናል እና ዲኬቲ ካናገረን ጋይስ ዲኬቲ ፕራይስ አውጥተን እየጠበቅን ነው። እኛ ያሰብነው ፕራይስ ሪች የምታረጉ ከሆነ ዲኬቲ ኢትዮጵያዎች ኮንዶም ለማስታወቅ ዝግጁ ነው። እውነቱን ነው። ላለመክሰር ላለመደናገር ሁሉ ጊዜ አስታውሲያች ነገር ለኪስ አትከብድ አታስቸግር። ያው ብትያዚያች ነገር ላለመክሰር ላለመደናገር እንዲያው ነገሩ ቢያስቸግርም በቃ አሁን በቃ ሌላ ዘፈን በደንብ ሰማሽ። አንድ ሁለቱን ያዝ እንደ ስጦታ ይላሉ እኮ እንደው ነገሩ ማለት ነው። እኔ ፌቨራይት ምላትን ሴት ነግሬያቸው ነበር። ማለት ቢቻል እንትን ሃይብሪድ የሆነች ክልስ የሆነች ማለት ነው። ከዛን ፀጉሯ ረጅም፣ አይኗ የሚያምር ቀይ፣ በቃ የኔ ታይፕ ነው። አንቺው ሙሉ የኔ ታይፕ ነሽ። ትንሽ ብቻ ቡብስ ነው የሚጎልሽ። እሱ ደግሞ ታሽቶ ምናምን ይመጣል። ችግር የለም አያሳስብሽ። ስርዓትን ያዝ፣ እግዚአብሔር ያያል። ዛሬ ደግሞ ምን ቀን ነው? እኔ የምልሽ ስንት ዓመትሽ ነው? ስንት ዓመት ይመስላል? 21 ክላስ አልናገርም ላይቭ ላይ ግን ቤሲክሊ ኢንቦክስ አይሰራም። እንትን ኢንስታግራሜን ፎሎ አድርጊው። ታደርጊያለሽ? ኢንስታግራም ነበረኝ ነገር ግን የለኝም ነው። ግን እስቲ አፎ ላይ አካውንት ከፍታለሁ ሰሞኑን።
አካውንት ክፈቺና ፎሎ አድርጊኝ እና ስለዚህ በአባትሽ ነው በእናትሽ ነው ጣሊያናዊ የሆንሽው? ጣሊያናዊ ከመቼ ጀምሮ? የኔ ሰዎች መረጃ እንትን ሲያደርጉ ፋስት ናቸው እና ተልኮልኛል። ጣሊያናዊ ነው አይደለም ማሚዬ ሀበሻ፣ ባባ ብሪቲሽ። ኦ አንቺ እኮ ብሪቲሽ ሲንገሮችን በጣም ነው የምወዳል። ሄሪ ስታይልስ ዋን ዳይሬክሽንን ታያቸው በቃ ዜም ማሊክ ሄሪ ስታይልስ ነው። አዴል አለች፣ ከዛም በኋላ ዶዋ አለች፣ ዶዋ ሊፓ። ሳምስሚዝ ወደው ነበረ፣ አሁን ሉጢ ሲሆን ተውኩት፣ አስጠላኝ። ኤድ ሼራንንም ወደው ነበረ። አሞሊ ሂውማን አፍተር ኦል የሚለውን ሰውዬ እሱንም ወደዋለሁ። እሺ ቀጥል። አኒ ሜሪ ነው ምናምን ብቻ እሷንም ወዳታለሁ። ክሊን ባንዲት የሚባሉትንም እነሱንም በጣም ነው የምወዳቸው፣ በተለይ ከጁሊያ ጋር ያላቸው ዘፈን። ኢቨን እኔ እኮ አይደነ ዲስ ሲንገርስ ከኔ በላይ ታውቃቸዋል። ሀበሻ አሽቃባጭ ነው። አየሽ ምን ያህል እንደማሽቃባጭ። እኔ ሲጀመር እኮ አይደን ልስን ወይ እኔ እኮ አይለስን የአረብኛ ሙዚቃ። መንሱር በብዙ ኤክስፒሪየንስ ልትበልጠኝ ትችላለህ፣ በብዙ እድሜ ልትበልጠኝ ትችላለህ። በማንነት ግን አትበልጠኝም። ስለ ራሴ አውቃለሁ ጠንቅቄ፣ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ አውቃለሁ። የሚያስጠይቀኝ ምን እንደሆነ ማያስጠይቀኝ ምን እንደሆነ አውቃለሁ። ከኔ አልወጣም፣ ከኔ አፍ አልወጣም። ልጁን ማግኘት የምትፈልግ ከሆነ ልጁን ላገናኝና ከልጁ ጋር አውራ። እኔ ባላወጣሁት ወሬ እኔን አትውቀስኝ። እኔ ከኔ አፍ አልወጣም ቃሉ። እየወቀስኩ እኮ አይደለም መንሱር ተው። ከዚህ በፊት እኔ አሁን እንደ ታላቅ አክብሬ ነው ያስገባው እንጂ ከዚህ በፊትም ኔጌቲቭ ኮሜንት ስለኔ ሰጥታ ይቻላል። ግን ይፈታል ስለማያቀኝ ነው። እንደሌላ ሰው ሪከርድ ብቻ ነው የምታየው ብዬ ስለማስብ አሁንም እያስረዳው ያለሁት ማለት ነው። የምትሰማኝ ከሆነ አንድ ነፍስ ነው የሚነግርህ ነገር መንሱር ስማኝ። አንድ ነፍስ ነው ያለኝ። ብሞትም ብታሰርም ብገደልም አንድ ነፍስ ነው ያለኝ። እኔ ላይ ምን እንደሚያስጠይቀኝ ቆይ አይደለም ስማኝ ምን እንደሚያስጠይቀኝና ምን እንደማያስጠይቀኝ አውቃለሁ። እዚህ ቲክቶክ ላይ እንደምታያቸው ገና ከ6 አይደለም አቋርጬ የመጣሁት ትክክለኛ ስራ ያለኝ 2 ዲግሪ ያለኝ ህግ የምትሄድ ከሆነ ስለኔ ማታቀኝ ከሆነ ናትናኤል ይባላል። ናትናኤል ገባ። እያንዳንዱን ኃላፊነት አውቃለሁ። ህዝብ እንዴት መርዳት እንዳለብኝ አውቃለሁ። የትኛው ሰው ነው አንተ አሁን እንዲህ እየመጣ አሁን ስለ ዘፋኙ የተከራከርክለት እስጢፋኖስ የሚባለው ልጅ ከ18 ዓመት በታች ያሉትን ሴቶች ሲያባልግ እሱን አላቀውም። እኔ አንተንም አላቀም። ሚዲያ ላይ ነው ማያችሁ። ስማኝ መንሱር ስማኝ አንዴ እኔ ሞሮን ስማኝ። ከፊዮና ጋር ክላስ ውስጥ ሲያስገባት 18 ዓመት ሳይሞላት ማን ተናግሮታል? አሁን እሱ እንደ ጻድቅ ሲያጫውተው ዋንትያ ልጅ ይዛ ከ18 ዓመት በታች ሆና ክላስ ውስጥ ይዞ ሲገባ ቆይ ስማኝ መንሱር አይደለም ፐርሰናላችሁ አይደለም። ስማኝ አንዴ ስለ ማህበረሰቡ ነው የተጨነቀው። ከምታወራው ወሬ ህዝብ ይበላሻል እያልከኝ ነው። እኔ ከማወራው ወሬ ነው ህዝብ የተበላሸው። ይዞ አቅፏት የልጅ እናትን 18 ዓመት ሳይሞላት ሆቴል ሲያስገባት ሲስማት ማንም ምንም አላለ። አሁንም ፔጁ ላይ ብታይ በድፍረት ነው የሚለቅ ከሴት ጋር እየተንዘባለለ ማለት ነው። 18 ዓመት ካልሞላቸው ማንም የተናገረ የለም። the only thing every ቲክቶከር ሪፖስት እያደረገ እኔ ላይ የተነሳ በአንድና በአንድ ነገር ብቻ ነው። በምን እንደሆነ ታውቃለህ? አንተም ተራውም ሰው እኩል ናችሁ ብዬ ስለማስብ የራሴ አቋም ስላለ ሁሉም ሰው ለኔ እንደዛ ነው። ገብቷላ ጋይስ? አሁንም መንሱር ባለበት ነው የምነግራችሁ። መንሱርም ሆነ ጃኒም ሆነች እስጢፋኖስም እኔም ሆንኩኝ እናንተን በምንም አንለያይም፣ እኩል ነን። የሚለየን ነገር የኛ ቪዲዮ ቫይራል ወጣ የእናንተ አልወጣ። ቲክቶክ ላይ ገንዘብ ማግኘት ትችላላችሁ ብዬ ስለተናገርኩ ነው ሁሉም ሰው የጠመደኝ። አሁን እኔ ተነክሻለሁ፣ አንቺ አሁን ተነቅሰሻል። ይሄ ማለት አንቺ ድንግል አይደለሽም። ቢያንስ ከ2 ከ3 ሰው ጋር ተኝተሻል እስካሁን ባለሽ ላይፍሽ። እኔ እንስሳ ነኝ እንዴ? ከሁሉም ጋር ስለ እንስሳ ነው እኔ እስከማውቀው ድረስ ከሁሉም ጋር ሴክሹዋሊቲ ሊፈጽም አይ ቲንክ እንስሳ መሰለኝ ከሰው ሄዶ ማያስፈልግ ቦታ የሚነቀሰው ማያፍረው። አሁን ፍየል ጡቷ ቢታይ አታፍርም፣ በግ ጡቱ ቢታይ ምናምን ሴቷ አያፍርም። ላምም
ስለዚህ አንቺ አሁን ጡትሽ ጋር ተነቀሽ ማለት ለስትሬንጀር ካስነቀሽው ለምትወጁ ሰው ደግሞ ዝም ብለሽ ነው የምትሰጪው ማለት ነው። ይሄ ግን ጡቴ ጋር አይደለም፣ ጡትሽ ጋር ነው። ጡትሽን ይዞ ነው የሚነቅሰው ሲነቅስ። ይሄ ደረቴ ጋር ነው። ደረቴ ጋር ነው። ደረት የሚባለው እዚህ ጋር ነው። ይሄን ሳይዝ እንዳይነቅስም ሳያስደግፍ ወይ እንዲህ በመነካካት ውስጥ መቼም እንደኛ እንደምናየው እኮ በቲሸርት አይደለም የሚታየው፣ ግማሹ እየታየ ነው። እና ጡቷ ላይ የተነቀሰች ሴት ስታገኙ ኮንዶም ምናምን ያዙ እና ደግሞ አምሹር ድንግል እንዳልሆነች። ግን እኔ ደግሞ እንደዛ አላስብም። እዚህ ጋር ተነቀስኩ ማለት ሴክሹዋሊቲ ፈጽሜ እመጣለሁ ማለት አይደለም። ለኔ ነው። ግን አንተ ንቅሳት የለብህም? አለኝ፣ እጄ ላይ ነው። ለንቅሳት እኮ አይደለም የማወራው። እዚህ ጋር ግን ጡትሽ ጋር እንደው ልበልሽ፣ አንቺ ቆንጆዬ ነሽ በኢየሱስ ክርስቶስ ስም። አንተ ባልሆንም አንቺ ቆንጆ ሴቶች በዙብኝ ይወዱኝ በእግዚአብሔር እኮ ቁም ነገር ከቆንጆዬ ነህ። ቅንድብክ በጣም ያምራው የኔ አይንክ። አዎ እኔ እንደዚህ ጸጉር ያለው ወንድ እንደዚህ ያምረኛል፣ ደስ ይላል። ደረት ላይ ጸጉር አለ እንዴ? አይ የለኝም እናቴ። ቴንክ ዩ። እኔም አልወድም ደረት ላይ ጸጉር ያለው ወንድ አለኝ። አንተ ላይ ከሆነ ምንም ይኖርብህ። እስኪ ሌላ ሰው ያይብኛል አልፈልግም። ኢቭን እኔ ገስት ላይ ሴቶች ሲገቡ ራሱ በጣም ነው የምቀናው። ቤቲ ቆጠር ፎሎም አላረግሽኝም እኮ ይሄን ያ አርጌ ፎሎ ማድረግ ራሱ በአንተ ነው የጀመርኩት። እስቲ አሁን ጊፍት ስጭኝሽ ነው። እኔ እንትን አይደለም ጊፍት ቻላቀም ኢንቦክስ ላይ አውራኝ አልኩህ እኮ። ኢንቦክስ ላይ ምን ብዬ ላውራሽ? ኢንስታግራም አካውንት ሰጥቼከለ ሰጥተሽኛል፣ ግን አካውንት ላከኝ በዛ። ጋይስ ፎሎ አታርጉኝ አልፈልግም። እኔ በዚያ አያያዝሽ እንዳትደፍሪ ነው የምፈራው የኔ እናት። እንዴት ሲንግል ፍቅረኛ ምናምን የለህም? ነበረኝ። አይ ቲንክ ዛሬ ተጣላው። አይ እኔ እንጃ። አዎ ጀሲ ቴንክ ዩ። ምን ነው ምን ፈልገሽ ነው? አይ እንዲኖር አልፈልግም ምንም አይነት ሪሌሽንሺፕ። 50 ዩሮ ላክሽ በኋላ እሱ እናወራለን። 50 ዩሮ ላኪና ሁለማት ዩሮ ትላለህ። የምር ማርያምን ጌታን ብያለሁ። አቤት እንትን ነው የምገዛው ማስታወሻ። ምን ትገዛበታለህ? እኔ እንጃ ምን ልግዛው። አይ 2 ቀን ላይቭ አትግባ፣ ከኔ ጋር ቪዲዮ ኮል ብታዋራኝ ደስ ይለኛል። ቴንኪው ማለት ነው። 2 ቀን ላይቭ አትግባ፣ ዝም ብለህ ከኔ ጋር ቪዲዮ ኮል ብታወራኝ ደስ ይለኛል። ትእዛዝም አለው። ኖ ትእዛዝ ሳይሆን ምን ልግዛበት ማስታወሻ አልከኝ። ለኔ ማስታወሻ አንተን ማውራት ነው። $50 ትከፍይኛለሽ፣ እኔ አዋራሻለሁ። አሁን ቲክታክ ላይ ብትቀመጥ ስንት ዩሮ ወይ በዶላር ስንት ነው የምታገኘው? ትልቁ አግኝቼ የማውቀው ያ ትልቁ ትላንትና ነው ያገኘሁት። ለእኔ ጊፍት አይሰጡኝም። $56 አገኘሁ ትላንት። ሰው እኔ ግን 2 ቀን ብታወራኝ 200 ዩሮ ማለት ነው። ጀስት አውርተኸኝ ላይቭ ባትገባም ኖርማል ነው።